በዛሬው ቪዲዮቻችን ላይ ከምንመለከታቸው መሃል አሁን ባዳነች ፋንታኔ ብገባ የሰዎቹን ቤት አላፈርስ ታይሻና ብሩ ቀንብር ነው ላልከው ልጅ ውሸት ነው። እዚህ ከቆመው በግማል አንድ ቦስት ናክን ይሄ ሁሉ እልቂት መፍትሄ ሲባል አብይ ይውረዳል፣ እንጥላች ይውረድ። መርቀው ብቻ ሄዱ። ይሄው የምር ይዘው ሄዱ። ችግር የለው። ሰላም ውድ የያብካል ኢንተርቴይንመንት ተከታታዮች በሙሉ አላችሁ አለን አማኑይ እስኪ ከኔ ጋር አብራችሁ ዘና ፈታ ማለት የምትፈልጉ እጃችሁን ወደ ላይ በየላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ የበዓል ማግስት ነው። ሁላችሁም በዓልን ባሪፉ እንዳሳለፋችሁ ተስፋ አደርጋለሁ። እኔ ጋር በጣም አሪፍ ነበር፣ እግዚአብሔር ይመስገን። በዛሬው ፕሮግራማችን እንዲሁ እንደተለመደው እናንተን ዘና ፈታ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ከዚህም ሰብሰብ አድርጌ ይዤ መጥቻለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። እንዲሁም ቪዲዮ ከተመቻችሁ ላይክ አድርጋችሁ ጀምሩት፣ አትጸጸቱበትም። ምናልባት ካልፈለጋችሁ በኋላ ላይ ማንሳት ትችላላችሁ። ከዛ በተጨማሪ ለወዳጅ ለዘመድ፣ ለጎረቤት እንዲሁም ለጓደኛ ድንገት ለምናቀው ሰው ሶሻል ሚዲያ ላይ ለምናቀው ሰው ፌስቡክ ግሩፕ ላይ፣ ቴሌግራም ግሩፕ ላይ፣ ሁሉም ግሩፖች ላይ ካቻላችሁ ካላስቸግርኳችሁ ሼር ብታደርጉልኝ ደስ ይለኛል። የፖለቲካ አመራሮችንም ጋብዟቸው፣ ምክንያቱም እኩል የማህበረሰቡን ችግር ከኛ ጋር ማየት አለባቸው ብዬ ስለማስብ እባካችሁ እነሱንም ወደ ቻናላችን ጋብዟቸው፣ ጥሯቸው። እኔ ቀጥታ ወደ ፕሮግራም ያልፋለሁ፣ አብራችሁኝ ቆዩ። እንኳን አደረሰሽ ይላል። ምን ዝም ባስቸግሮ ነው? እንኳን አብሮ አደረሰን። እዚህ እኮ ዝም በእናትህ። አረ ፋዘር ተኝቶ እኮ ነው። ባለፈው አንድ ዝም ባታስቸግረውም አራም ስይናችን ዝም በላ በለና ስለኝ አንተ እንዴት እንደጮኩባት ነው ጭላታሉ። አንተ ቀጥታ ያለችው አራም ስዬ መሄድ የለኝ ምን ጸጉራን ይጠቀለች። አረ መሄድ የለኝ ማልትልኝ አንተ እንዴት ገፍትሬ እንዳስወጣት። አረ ጠፋ እኮ በዓል እንዴት ነው አሉ አባቴ። በዓል አሪፍ ነው ታውቂያለሽ። እኔ በጋስ ለምጃለሁ። ቤት በአሁኑ ገንዘብ አይጠፋም። አንተ ቀጥታ ይርኩ በክተሪያችን በግ ማግኛት ጨከነ ልበላና አለችኝ። ጠቀስ ጠሯት ምናምን። አረ እስኪ በብድር ከሻጩ አንድ ፍየል ስለ አራም ስዬ ለአንተ ምናምን ብላ ሙክት ይዛልኝ አመጣም። አረ ምናልባት እኔ በአሁኑ ልታረስ ስለምችል ቀጣይ ዓመት እንገናኛለን። ሂሳቡን አስበስጧት አትለኝም? አራምሲ ትለያለህ አባቴ። አንተ ቀደዳ ብስጥ ነው የሚያደርገኝ፣ ይመቸኛል። ማሶመን እንኳን አደረሰን አባብዬ። እንኳን አደረሰ ልጅ፣ እንኳን አደረሰ ለአርሶም ይሄው እንኳን አደረሰት ልጅ። ትንሽ ግን ተጠጥቶነታል። ይሁን እና በበዓል ምድር ምን ገጥሞ ነው እንዲያስቸኳይ ጉዳይ? ያው እንግዲህ ብዙ አሳልፈናል፣ ብዙ አብረን ቆምረናል፣ ተበልተናል፣ በልተናል፣ ተከፍተን ተደስተናል፣ አብረን ብዙ አይተናል። ጃምቦ ቤትም ብዙ ነገር አይተናል አይደል አባብዬ? አዎ አውቃለሁ። ብዙ አይተናል። እኔ እናንተማ ወዳጄ። እንደው ላስቸግሮት ነበር እንደው ሰው የማይስማብን እዚህ ከቆመው በግማል አንድ ቦስት ናክን ምን አለው እየሄድክ እንዳይመሽብህ በል ሰላም አሉ። በጊላል እንዴ በግራስ እናክን ወድጄዋለሁ ማለት ነው። አባቤም እኮ እንዲጋርደው መከራቸውን የሚያዩት ጭስ ሲጨስባቸው የሚውለው በግ ፈልገው ነው። ትርፋቸው እኮ ነው። ታዲያ ሌላ ምን ያተርፋሉ? ትቀልዳለህ እንዴ? ነባ አንተ የተጠጣ ግማሽ አረቂ ይዘህ መተህ በግ ይዘህ ልትሄድ ነው? ትለያለህ። የበዓል ማግስት አበሻ ኧረ ተው ስማችንን አታጥፉት። ደግሞ የበዓል ማግስት ነው የሚለው። አጻጻፍንም ማስተካከል በኑሮ ውድነቱ በዚህ ከቀጠለሽ ጭራሽ ያልሰቀሉት። ኧረ መዘፍዘፊያ ነገር አምጡለት። ትሪ ቀረበ። ጨጓራ ምናምን ኩላሊት መሆኑ ነው።
ኧረ ይመች አባቴ ይመች። በጣም የሚገርም ክሬቲቭ በቃ የሆነ ስራ ማለት ነው። ያኔ ሳረቂው እንዴት ነው ይቀየራል ወደ ውሃነት ወይስ ሳረቂው ነው ይቀጥላል? ዶሮ በነፃ ዶሮ ገዙናት አልገዙም ምን ነው አሉ እኮ ምን ሊሰሩ ነው መርካቶ የመጡት ገበያ የገቡት ጉብኝት ገበያውን ሊያጠኑ እሺ ያው ስጦታ ልስጦት መልካም በዓል ይሁንልዎት መርቀው ብቻ ሄዱ ያው የምር ይዘው ሄዱ ችግር የለውም ያዙ የምሬን ያዙ መርቀው ብቻ ሄዱ እርሱ የምር አንጂት ይብላሉ አሜን መልካም በዓል ይሁንልዎት እሺ እናት ኧረ ያው ምንም በቃ ሊያምኑት አልቻሉም መልካም በዓል አሜን አይጨናነቁ እናት እውነት በጣም ነው የሚያሳዝኑት በጣም አሴር እግዚአብሔር ይስጥልን በጣም እናመሰግናለን አላመኑም ሁላ ምን ያክል ለተጨካከንን ነው የሚያሳየው ብቻ በጣም ልብ ይሰብራል እውነት አሴር ግን በቃ በርታ በዚሁ ቀጥላባት አልተሳሳሙ ወይ ደህና ነው የኔ ፍቅር እንዴት ነው በእናትሽ ውሃ ሰጠሽ የኔ ፍቅር እንደምወደው ንገሪልኝ እስኪ አንዴ ድምፁን አሰሚ ወይኔ አቤት ስሚ አዎ እንዳይከፋው እንደምወደው ንገሪልኝ እንደገና ጺሙን ነካኪለት ይወዳል ጺሙ ሲነካካ እሺ እኔ ስመጣ አባት አንተ ገትሬን ያክል ታውራለች እንዴ በቃ ማበጠረ ገዝቼለት እመጣለሁ አበጥርላታለሁ በኋላ ስመጣ እሺ በይ በቃ እወድሃለሁ በይልኝ አይ ላቭ ዩ በላይ አበጥ ኧረ ወንድ ልጅ ተብላ ዝም ብሎ መቀጠል አለ ማን ነው ፍየሌ ነው 8000 ብር ፎጭ አድርጌ ገዛሁት ፍየሌ የ8000 ብር ፍየል ማለት ኧረ እባክህ ጭራሽ ያምራል ከሱ እኩል መሆን ድፍረት እንዴ ጭራሽ በሱ ማንዳታጠይ ፍየል በ8000 ብር በወጣበት ፍየል ጭራሽ እኩል ትወዳደር ትፈልጋለህ እንዴ አንተ ያንተ ይደርሻል ትንከባከበው ጺሙንም ታበጥርለት ቆዳውንም እዚህ ጋር የጀርባውንም ምንም አከካከክ ታርግለት ወይ ኢትዮጵያ መጨረሻችን እንደዚህ ነው ይቅር ገመጠ አቤት ቅምጥል ዶሮን ይዘሽው ነይ እንጂ ወንድሜ ዶሮ እኮ ጠፍቷል ዶሮ ጠፍቷል እንዴት ማለት ሰንሰለቱን በጥሶ በሰንሰለት ነበር እንደሰርከው እና 500 ብር ገዝቼ ታዲያ በገመድ ልስጥልኝ ራስሽን ነው ዶሮ ማረግሽ ኮኮሮት ያታለሽ እንደዛ ካልከማ እንደውም በጉን እንዴ ተይዞ ነው እኮ የጠፉት ምን እንዴት ማንና በግና ዶሮ የት አንድነት ፓርክ ጋሪ አንድነት ፓርክ አይ ቆይ ኖ አንድነት ፓርክ የምትለዋን ቀኔ ግን እባካችሁ ተመልካቾች ይፍቱልኝ እስኪ ኮሜንት ላይ አልገባኝም እንደዚህ አይነት ጓደኞች ሁላችን ማለት ነው የበዓል ተጣራው ምናምንና በራፉ ላይ መጥቶ ቀጥ ይላል ግባ ምናምን ሲባል በግድ ተለምኖ ይገባል ማለት ከዛ ውስጥ ገብቶ ደግሞ ብላ ምናምን ሲባል እምቢ ምናምን አለ እየሞረሸው እየሸተተው ማለት በቃ ወጡ የሌለ እርቦታል ወጡ የሌለ ደግሞ ወዱን ያንጫጫዋል ማለት ከዛ በልቶ ምናምን ከጨረሰ በኋላ በቃ ሌላ ጣጣ ያመጣባል አሳይመንቱን ግን ሰርታ ላይ ተሰጠር ምናምን ብላል በቃ በበዓል ላይ ድብርት ይጨምርባል ከዛ ጨዋጫው ይመስላል ደግሞ ቤተሰብ ፊት እንደዚህ አይነት ጓደኛ ደግሞ ሁላችንም ማለት ያምር ደግሞ እንኳን ለፋሲካ በዓል በሰላም አደረሳችሁ ከተመቻችሁ ላይክ እና ፎሎ ማድረግ እንዳይረሳ በቃ ምንም ትምህርት የሚወድ ትውልድ እየጠፋ ነው በእኛ ጊዜ እኮ ስንማር በቃ እንዴት ወደን እንደተማርን ልነግራችሁ አልችልም ቤት ከመጣ በኋላ ሞትብኝ አሁን የዩቲዩብ ቤተሰቦቼ ማለት ነው አሁን ምንም እናደርጋለን መሰላችሁ እኛ ክፎች አይደለን እንደ ያብቃል ኢንተርቴይንመንት ሁላችንም ተያይዘን ልጅቱን ለቅሶ መድረስ ይኖርብናል ስለዚህ አሁን ቀስ ያለች ፈጠን ያለች ወይም ደግሞ ቶሎ ተዋታ የምታልቅ ሁላችንም 500 ብር እናዋጣ ቢያንስ 100 ብንሆን የተወሰነ 500 ሺህ ብር ማለት ነው አካውንት ላስቀምጥላችሁ በቃ የኑሮ ውድነት ሰውን ቀለኝ ያረጋዋ ነጠላ ዘቅዝቀሽ 7 ቤት ውስጥ ተቀመጭ እድሩ መጥቶ ይቅበርልሽ ጎሽ ናስቲ ወጥጨምል በቃኝ አልፈልግም እምቢ ዶሮ እኮ ነው ረና ብላታው በኋላ ራበኝ እሺ አልጫውቱ ላድርግልሽ ቀዩን ተውና አልጫውን ብላ አልጫውን ላድርግልሽ እሺ ድፎ ዳቦስ አይ ዳቦ ማልበላ እሺ አንድ እንቁላል እንኳን ላድርግልኝ እንቁላል ኧረ ብላ እንቁላል ማልበላ እና ቆይ ምን ልበላ ነው አጥንቱም ስጋ እዚህ ውስጥ ገብቶብኝ ማለት ነው ጥርሴ ውስጥ እያሳመመኝ አጥንቱም አልበላም አሁን
እሺ ከ3 ሳምንት በኋላ አስታወስከው? ምን ጊዜ ያኔ በደንብ በበላው ምንድነው? ከዚህ በኋላ መቼ ነው በዓል? ምን ነው በግ ልትገዛልኝ አሰብክ? አይ መቼ ነው ከዚህ በኋላ ዶሮ በግ ሆነ የሚታረደው? መስከረም ነው ገና እንቁጣጣሽ ነው ከዚህ በኋላ። አስቡት፣ ጸጸቱን አስቡት። ያኔ ቅልጥም ብላ እንቁላል ብላ ያልተባለው ነገር የለም ማለት ነው። እባካችሁ የዘመኑ ልጆች እዚህ ትውልድ ተማሩ። ይሄው ያገኛችሁትን ቅርጥፍ አድርጋችሁ መብላት ነው። በተለይ በዚህ ኑሮ ውድነት ቀጣይ እየጨመረ ስለሆነ የሚሄደው መስከረም ላይ ደግሞ ፍየል የበሬ ዋጋ መያዙ አይቀርም። ታይሻና ብሩ ቀንብር ነው ላልከው ልጅ ውሸት ነው ላልከው ልጅ ታያናይ ታያና ማን ንጉ እንግዲህ አይዙ ቀራጩ ያው ሊበላ ምንድነው እሱ አበባ ነው እንዴ? የለም ያው ይበላ ያው እንግዲህ ይሄን ይመስላል እንዳያችሁት። ይሄው በጣም ደስ የሚል ነው። የምር እኮ ነው እንዴ? ያው ያው ከፈጣሪ ተሰጠኝ ስጦታ ነው። ያው ለአንዳንዶች ብዙ ኮሜንት ላይ ብዙ ነገር ብላችኋል። ያው ግን ሁሉም ነገር በሱ ስለሆነ ይሄን ይመስላል። እኔ እንደዚህ አይነት ሰው በህይወት ያጋጥሙኝ ያቅም። እስኪ ባካችሁ እንደዚህ አይነት ሰዎች ያጋጥሟችሁ የምታውቁ ሰዎች ካላችሁ ኮሜንት ላይ ያስቀምጡልኝ። ለምንድን ነው የማይብሏቸው? ሰላም ጋይስ፣ ዛሬ ቲና የምትለን ነገር አለ። እማዬ ቲና አስተላልፊ መልክ ደግሞ ቲና ደረግሽ። የቅድሙ ፊልም ላይ ተናኘ ቲና ሆነ ጋሪ ኧረ ትለያላችሁ፣ እናትና ልጅ ትለያላችሁ። እስኪ ቲናዬ ምናልባት ካለሽ እንግዲህ ኮሜንት ላይ ሃይ ብቲን ደስ ይለናል። እኔ ባየሁት መሰረት በገዝቻ አልገባም። ዙሪዬ ግን አይኔን አይቶ እገባለሁ። አመሰግናለሁ። አይ ነገሩን ያስቀል ብላችሁ ከሆነ የለቀቃችሁት አላቅም። እንግዲህ በጣም ነው የሚያሳዝነው እውነት ለመናገር ማለት ይሄ በጣም ሊያስለቅሳል እንጂ አያስቅም። ምክንያቱም አባቶቻችንም ተሸማቀቁ፣ ቀና ብለው መሄድ እንኳን አልቻሉም። አሁን ባለው በኑሮ ውድነት ለልጆቻቸው የሆነ ነገርን ማቅረብ ይፈልጋሉ፣ ያን ደግሞ ማድረግ የማይችሉበት ሁኔታዎች እየተፈጠሩ ነውና በጣም ነው የሚያሳዝነው እውነት። ይሄ ሁሉ እልቂት መፍትሄ ሲባል አብይ ይውረዳል፣ እንጥላችን ይውረድ። ዘላለም ዓለም እኮካችን መከራችን ጉስቀልናችን አንድ ሰው ላይ መንግስት ነው ኢህአፓ እንትና ኢሴፓ መኤሶን ተዋክተ ወረደል። መንግስት ኃይለማርያም እኮክ ለቀቀ፣ ረሃብ ለቀቀ፣ ልመናችን ለቀቀን፣ መከራችን ለቀቀን። አልለቀቀም፣ አይለቅም፣ ገና ያበሻል፣ አይለቅም፣ ገና ነው። እንቅጭና መነጋገር ያለብን እንቅጫን ስነግር አይለቅም፣ ገና ነው መከራ። ኢትዮጵያስ ኃይለ ሥላሴ ይውረዱ ወረዱ፣ ለቀቀ መከራ፣ ረሃብ ለቀቀ፣ ልመና ለቀቀ፣ አልለቀቀም። ወያኔ ይውረድ እንደ ሌላው እንተ ወያኔ ይውረድ፣ አማራውም ኦሮሞም ይውረድ አለ። እንጥላችሁ ይውረድ። ከመውረድ ነው እንደዚህ አገር እንትን ጭንቅላታችን በሙሉ የተወከለ ከመውረድ ጋር ነው እንዴ? ሽማግሌ አምጡ እስቲ አንድ ሽማግሌ። ያው የቪዲዮ ሀሳብ ሙሉውን ስላልሆነ አልገባኝም። ምን እውነት ለመናገር የኢትዮጵያ መከራ ገና ብዙ እንደሚቀረው ነው እየተናገረ ያለው። የኢትዮጵያን መከራና ጭንቅ ይረዝማል ብለ ተስፋ ባታስቆርጠንም ደስ ይላል። እኛ ነገ የተሻለች ኢትዮጵያን እያሰብን ነው። ሁሌ መቼም እንደዚህ ሆኖ አይቀርም እና ነገ የተሻለች ኢትዮጵያን እንግዲህ እኛ እያሰብን ነው። ፊዮና ፕራንክ ተደረገች። ዛሬ ፊዮና ፕራንክ ተደረገች። ፕራንክ ሊሰራት ነበረ። መጀመሪያ ደውዬላት ፕሮሞሽን የሚሰራለ ምናምን አልኳት። ዘይት አካባቢ ምናምን አለች። ቦሌ ቡልቡላ ብያት ነበረ። በማርያም እንዳታሳልፉት በማርያም እንዳታሳልፉት ተመችቶኛል። ብዙ ሽያጭ አድርጓል ምናምን ብያት ነበረ። ብቻ ወደ መልሼ እደውልልሻለሁ ብያት ነበርና እስኪ አሁን የምትለውን እንሰማለን ማለት ነው። ይቅርታ ቀጥታ ወደ ቪዲዮ ላይክ ማድረግ እንዳይረሳ። ከተመቻችሁ ያው ፎሎ አድርጉኝ፣ ላይክ ኮፒ ሊንክ አድርጉ። አይ ድለላውን ግን ወድጄዋለሁ። ኦኬ ፊዮና እሺ፣ ይኸው እየደወልኩላት አሁን አላነሳም ማለች። እንግዲህ ይነሳል አይነሳም እናየዋለን። ሄሎ ይሰማል። አስታውሽኝ? ቀደም ያናገርኩሽ ልጅ ነበርኩ እና ያው አለቃችን እስከ 8000 ብር ብሏል። እና እስከ ስንት ትያለሽ አንቺ?
እስከ 8000 ብር ያው እንዳሰራራይተን ከዛም በኋላ እንጨምርላታለን ብሎኛል። እሷን ጠይቃትና እናወራለን ብሎ ነበርና አንቺ ስንት ትያለሽ? ኦኬ እንኳን ሌላ ፕሮሞሽን አይደለም እኔ መሰራቸው ሊፕሲንጎች 10000 ብር ከፍለኝ ገባ ከ10000 ብር በታች አልሰራም። ኦኬ 10000 ብር ከዛ በታች አልሰራም ለሊፕሲንግ ነው ያልኩት። ኦኬ ስለዚህ 10000 ብር ነው ብዬ ልንገረዋ። 10000 ብር ነው ሳይሆን ከ10000 ብር በላይ ነው። ኦኬ አይ ችግር የለውም እንዲጨምርልሽ እናረጋለን ችግር የለውም። በራስ አካውንት ፖስት ማድረግ በራስ አካውንት ነው ያለው ፖስት ማድረግ በራስሽ አካውንት ነው ፖስት የምታረጊው። ከ10000 ብር በታች ፕሮሞሽን ሰርቻ እሺ ችግር የለውም በቃ አሁን ነግሮና አንዴ መልሼ እደውልልሻለሁ ከ2 ደቂቃ በኋላ። እሺ ቻው። እቺ ወራዳ ያያችሁ ነው ወዴት ገብሰው እቺ ወራዳ ከ10000 ብር በታች ፕሮሞሽን ሰርቻ አላውቅም። ሊበላ መርዝ ነው መርዝ እገራበኝ ኧረ ጋይስ መብቷ እኮ ነው እንግዲህ መብቷ ነው ከፈለገች መብቷ ነው ምንም ማድረግ አንችልም። እንግዲህ 10000 ብር አልሰራም ማለች አሁን ወራዳ ማለቱ ተገቢ አይደለም። ፕራንኩ ተመችቶናል ላይክ ፈታ አድርጎኛል። አይሮን ነው እኔ ሌላ ነገሯን አላቅም ለምን እንደሰደብካትም አልገባኝም። ቃሉን ባትጠቀመው ግን አሪፍ ነው። ላይክ ፈታ እንዳልክ ብትጨርሽ ወይ ፕራንክ እንደሆነ ነግራት ብትጨርሽ ቪዲዮ ጥሩ ይሆናል ብዬ አስባለሁ ማለት ነው። ሌሎቹ ይሰራሉ ሴቶቹ አንቺ እዚህ ቁጭ ብለሽ ጥፍርሽን ተሰርተሽ ምንም እሺ እንኪ ቆይ ታይ እንዳትነኪላት ታይ እዛው አረግፍ ነው ስጋ አስቀምጠ እንዳትነኪ የኔ ጨዋ እስቲ 1 2 3 ጎበዝ ቢ ጎበዝ እውነት ትለያለች እቺማ እንደውም በቃ ሽንኩርት መክተፍ የለባትም ስጋ መክተፍ የለባትም ይመቻል። አሁን ባዳነች ፋንታኔ ብገባ የሰዎቹን ቤት አላፈርስ እነሱ ላይ ተመልሷል ማለት አልጨረስኩም እኮ የሰውን ቤት አላፈርስ ሊያፈርሱ ራሱ ቢመጡ ተዋታፍርሱ ላለው ሰራለው እንጂ አላፈርስም። ማፍረስ የለብንም እነሱ የኢትዮጵያ ሰው ሆነው እንዴት ነው ማፍረስ የለብንም እኮ የኢትዮጵያ ሰው ማሰቃየት በረንዳ ላይ ማውጣት ምናምን አይቻልም። አሁን እኔ በቲቪ ሳይ ሁሉም ቦታ ያፈርሳሉ። አንዳንድ ሰዎች ደግሞ አታፍርሱ የሰውን ቤት። ይሄን መልእክት ላዳነች ያው እንግዲህ መስዑድ ካም በፊትም ሪአክሽን ሰርተንበት ነበር። ህፃን አይደለም አንዳንዴ ካይምሮ በላይ የሚሆኑ ሐሳቦችን ያስባል ማለት በሱ እድሜ ሊታሰቡ የማይችሉ ነገሮችን ማለት ነው። አያችዋ ቅድም የፖለቲካ አመራሮችን ወደዚህ ግሩፕ ሼር ያረጋችሁ ጥሯቸው ያልኩት ለዚህ ነው። እንደዚህ አይነት መልእክቶች በሚኖሩበት ሰዓት ሳይቸገሩ ቦታቸው ላይ ይደርሳሉ ማለት ነው። ስለዚህ መልእክቱን ሼር አድርጉለት እንደሚደርሳት ተስፋ አድርጋለሁ። ጋይስ የዛሬ ፕሮግራማችን ይሄን ይመስል ነበር። ከኔ ኩል ጀና ፈታ እንዳላችሁ ምንም አልጠራጠርም። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እንዲሁም ቪዲዮ ከተመቻችሁ ላይክ አርጋችሁ ጨርሱት። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።